ነው። በዩኔስኮ የተመዘገቡ ቅርሶቻችሁ የትኞቹ ናቸው ብለው በዓለም አቀፍ ደረጃም ባላቸውም የኢንተርኔት ኔትወርክ ያንን ነገር ሰርች አድርገው ነው የሚመጡት። መዘገብነው ነገር ሞር እየበዛ በመጣ ቁጥር የጎብኚው ፍሰት የሚሰጠው ኢኮኖሚም የዛን ያህል እየጨመረ ይመጣል ማለት ነው። ሎካል ቱሪዝሙ ወይም ደግሞ ሎካል ቱሪስቱ ያለውን ነገር ያነቃቃል። ወደ አሁን ሰምቶትም የማያውቀውን የባህል በዩኔስኮ መመዝገቡን ሲሰማ ባህሉን ለማየት ኢንተረስት ይፈጥርበታል። የመንቀሳቀስ የመሄድ ነገር ይፈጥራል። ፌስቲቫልም ማዘጋጅቶ ይሄን ነገር ለዓለም በደንብ ፕሮሞት ማድረግ ይቻላል። ሌላውና ዋነኛው ደግሞ የመጨረሻው ከሀገራችን ገጽታ ግንባታ አንፃርም ስንመለከተው ደግሞ በጣም ሰፊ የሆነ ትርጉም ያለው ነው። ጊፋታ በዓለም ቅርስነት መመዝገቡ በርካታ የቱሪዝም ፋይዳ እንዳለው የተገለጸ ሲሆን የዘርፉን ገበያ ተደራሽነት ላይ መስራትና ማስተዋወቅ ይበልጥ ያስፈልጋል ተብሏል። ዓለም አቀፍ ቱሪስቱን በመሳብ ከታሪካዊ ባህላዊና ተፈጥሯዊ ቅርሶቻችን ተጠቃሚ ለመሆን ከዓለም አቀፍ የቱሪዝም ተወካዮች ጋር በቅንጅት መስራት እንደሚገባ ነው የተገለጸው። ኤጀንቶች አሉ፣ የቱሪዝም ማርኬቲንግ ኤጀንቶች አሉ። ከነሱ ጋር በመንግስትም በባለ ሀብትም ትልቅ ትስስር ይፈልጋል። ስለዚህ እነዛ ኤጀንቶች ቁጥሩ ከፍተኛ የሆነ ቱሪስት በዓለም ላይ ያንቀሳቅሳሉ። ከነሱ ጋር እንደ ሀገር አግሪ አድርገን ነው ካልተሰራን በስተቀር እዚህ ሆነን የምንሰራት ትንሽዬ መንደር ውስጥ ያለች የማስተዋወቅ ስራ ምናልባት ሪትሙን በደንብ ላይመታ ይችላል። ዓለም ላይ ያለውን ቫይራል አድርጎ ሊያወጣልን ይችላል። ስለዚህ እነዚህ ኤጀንቶችን መጠቀም በጣም ኢምፖርታንት ነው። ሚስጥሩ የሚጀምረው ከዛ ነው። የቱሪዝም ኢትዮጵያ ካሏት የቱሪዝም መዳረሻዎች አንጻር ወደ ሀገር ውስጥ የሚመጡ ጎብኚዎች ቁጥር አነስተኛ ነው። ይህ የሆነው ዓለም አቀፍ የቱሪዝም ገበያ ሰርጾ መግባት ስላልተቻለ ነው የተባለው። ቱሪዝሙ በታሰበለት ደረጃ ጥግብ የሚያደርግ አይደለም እና ያ የሚሆንበት ምክንያት ደግሞ በጥቂት ስቴክሆልደሮች ነው የተያዘው። ስለዚህ ያንን የዓለም ሲስተም ውስጥ ያሉትን የቱሪዝም ማርኬቲንግ ላይ ፕሮፌሽናል አድርገው የተቀመጡ ኤጀንቶች አሉ። ዓለምን ነው የሚያንቀሳቀሱት። ትልልቅ ወደ ኒውዮርክን ሊያስጎበኝ ይችላል፣ ቻይናን ወስዶ ሊያስጎበኝ ይችላል፣ ወይም ደግሞ ኢጅፕትን አምጥቶ ፒራሚድ ሊያሳይ ይችላል። ያንን ሁልጊዜ ሊንክ ማድረግ ያስፈልጋል። ቱሪስት ቁጥሩ በጣም በከፍተኛ ደረጃ ነው። ይሄንም ማነፍነፍ ይጠይቃል። እንግዲህ ቱሪዝም ዋንኛው የማይገባበት ሴክተር የለም። በጣም አነፍናፊ መሆን ይጠይቃል። ኢትዮጵያ ነባር ቅርሶቿም ሆኑ አዲስ የምታለማቸው የቱሪስት መዳረሻዎቿ በዘርፉ ተወዳዳሪ መሆን በሚያስችላት ልክ እያስተዋወቀች እንዳልሆነ ነው የተገለጸው። የቱሪዝሙ ዘርፍ ያሉበትን ችግሮች መንግስት፣ ባለሀብቱና በዘርፉ የተሰማሩ ባለድርሻ አካላት በቅንጅት ሊፈቱት ይገባል ተብሏል። ይህንን የማስመዝገብ በዩኔስኮ የማስመዝገብ ጨምሮ በጣም ትልልቅ ስራዎች አሉ። በዛ ሊመሰገን ይገባል። ሁለተኛ የቱሪስት መዳረሻዎች ላይ ታይቶ በማይታወቅ ሁኔታ በጣም አልምተዋል። ግን ይሄንን ከማርኬቱ ጋር ሊንክ ካላደረግነው እንደ ሀገር እኮ ኮስት ነው የከፈልንበት እኮ ተራራ ለተራራ እኮ መብራት ስናስገባ እኮ ብዙ ወጪ ነው ያለው። አንዳንድ ተራሮች ላይ እንደውም ባሌ ተራሮች ላይ ጭምር ባቡር ሁሉ አስገብተናል። እሱ ወጪ ነው። ወጪው እንዴት ነው የሚመለሰው ነው ማርኬቱ የሚመልሰው። ለምን ነገም የተሻለ ልማት ማየት እንፈልጋለን። ያ መንግስት ደግሞ ሊያለማው የሚችለው ፋይናንሻሊ ስንደግፈው ነው። ይሄን የተያያዘ ሰንሰለት ስለሆነ ከማርኬቱ ጋር በጣም እጅና ጓንት ሆኖ መስራት ያስፈልጋል። ዩኔስኮ በማይዳሰስ ቅርስ ዘርፍ የመዘገበው የጊፋታ ባህላዊ የዘመን መለወጫ ክብረ በዓል ለወላይታ ሕዝብና ለሀገር ኢኮኖሚ አበርክቶ እንዲኖረው በርካታ ስራዎች ሊሰሩ እንደሚገባ ተገልጿል። ከዓለም አቀፍ ማህበረሰቡ ጀምሮ የሀገር ውስጥ ቱሪስቱ ወደ ስፍራው በመሄድ ባህላዊ ሁነቱን ሊታደምና የገቢ ምንጭ ሊፈጥር እንደሚገባ ተመላክቷል። ኢኮኖሚካል ቤኔፊት እያንዳንዱ ማህበረሰብ ኪስ ውስጥ የሚገባ ነገር ለማምጣት ቱሪስት ወደዛ ጋራ መጉረፍ አለበት። ያን እንዲያመጣ የምንጠቀምባቸውን ፕላትፎርም ለምሳሌ አሁን ቪዚት ኢትዮጵያ አለ። ቪዚት ኢትዮጵያ ኢንክሉድ ያደርገዋል። አሁን በቅርብ ቀን በዩኔስኮ የተመዘገበው ኢንታንጀብል ሊልና የጊፋታን ባህል እዛ ውስጥ ያስገባል። ኢንተርናሽናል ዲፕሎማቲክ ኤምባሲዎችን ጨምሮ ብዙ ነገሮችን አሁን ጊፋታን ከማስተዋወቅና የሚታይ የሚጨበጥ ነገር እንዲያገኝ ማህበረሰቡ ወደዛ አካባቢ እንዲሄድ ኤምባሲዎቹም ቅስቀሳ ማድረግ አለባቸው። ይሄ ኢንተርናሽናል ኮሚኒቲው ነው እንግዲህ መጥቶ ሊያንቀሳቅስ። በሁለተኛው ደረጃ ዶሜስቲክ ቱሪዝማችንን ነው እናንቀሳቀስ። ሀገሩን እንዲያውቅ አንድ ፕላትፎርም ዘርግቶ እነሱንም ማንቀሳቀስ ይቻላል። ይሄ እንግዲህ የአካባቢውን ማህበረሰብ የቱሪስት ፍሰት በጨመረ ጊዜ ከፍተኛ ኢኮኖሚካል ተጠቃሚ ያደርጋል። ምን ጥያቄ የለው።
ለብልሆች ሞባይላቸው ባንካቸው ነው። በመረጡት ዘመነኛ ኗኗር ያሻቸውን ከውነው ሕይወትን ቀለል አድርገው ይኖራሉ። በሕይወት ፍጥነት ልክ ምቹ ደህንነቱ የተጠበቀና አስተማማኝ የሆነውን ጸደይ ሞባይል ባንኪንግ ተጠቅመው ውድ ጊዜያቸውን በመቆጠብ ሁሌም ከፊት ይገኛሉ። ጸደይ ባንክ የሁሉም ባንክ። የጣዕም ልኬት፣ የደስታ ስሜት፣ ንጉስ ደስ ወደ ባህር ማዶ መረጃዎች አልፈናል። በቅድሚያ አጫጭር ዜናዎች እናስቀድማለን። በሱዳን ተባብሶ የቀጠለው የሰብአዊ ቀውስ አስቸኳይ እርምጃ እንዲወሰድ ዩኒሴፍ ጠየቀ። በሱዳን ባለው የእርስ በርስ ጦርነት ዜጎች ለከፍተኛ ሰብአዊ ቀውስ ተዳርገዋል፣ በዚህም አስቸኳይ እርምጃ ሊወሰድ ይገባል ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራስል አሳስበዋል። ዋና ዳይሬክተሯ በሱዳን ከሰላ ግዛት ውስጥ በሚገኝ የወንዶች ትምህርት ቤት የሚገኙ ሲሆን በሀገሪቱ ባለው የሰብአዊ ቀውስ አስቸኳይ እርምጃ እንዲወሰድ ነው ጥሪ ያቀረቡት። በሱዳን እየተካሄደ ባለው አሰቃቂ የእርስ በርስ ጦርነት ምክንያት ወደ 10 ሚሊዮን የሚጠጉ ሰዎች የተፈናቀሉ ሲሆን 5 ሚሊዮን ያህሉ ህጻናት መሆናቸውን ዩኒሴፍ ሪፖርቱ ያመላክታል። እንደ ዩኒሴፍ መረጃ ከ150 ሺህ በላይ ሰዎች ህይወታቸውን እንዳጡ የሚታመን ሲሆን ከ30 ሚሊዮን በላይ ሰዎች አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል። በተለይም ጦርነቱ በስፋት እየተካሄደባቸው ባሉት ዳርፉርና ኮርዶፋን ክልሎች በቂ የሰብአዊ እርዳታ ማስገባት ባለመቻሉ የምግብ የውሃና የሕክምና አቅርቦቶች እጥረት መከሰቱን ነው መረጃዎች የሚያመላክቱት። ይህ ሁኔታም ዓለም አቀፍ ትኩረትና እርዳታ በአስቸኳይ እንደሚሻ የሚያመላክት ነው። ዩኒሴፍ ባወጣው መግለጫ በሱዳን ባለው ቀውስ ምክንያት ሴቶችና ልጃገረዶች ከፍተኛ ጉዳት እየደረሰባቸው ሲሆን አስከፊ የሆኑ የጾታ ጥቃቶች ቁጥርም እየጨመረም እንደመጣ ተነግሯል። ሱዳን ከሚያዝያ 2023 ጀምሮ በሀገሪቱ መደበኛ የጦር ኃይልና በፈጥኖ ደራሹ ኃይል መካከል በተፈጠረ የስልጣን ሽኩቻ ወደ እርስ በርስ ጦርነት መግባታቸው ይታወሳል። በማይናማር ራኪን ግዛት በወታደራዊ ጦር በተፈጸመ የአየር ጥቃት ቢያንስ 33 ሰዎች ሲገደሉ 76 ሰዎች መቁሰላቸው ተገለጸ። ጥቃቱ የተፈጸመው በምራውቁ ከተማ ሆስፒታል ላይ ሲሆን የቆሰሉ ሰዎች ቁጥር ከፍተኛ በመሆኑ የሟቾች ቁጥር ሊያሻቅብ ይችላል የሚል ስጋትን ደቅኗል። ጥቃቱ የተፈጸመው ዓለም አቀፍ የሰብአዊ መብቶች ቀን እየተከበረ ባለበት ወቅት መሆኑ ክስተቱን አሳዛኝ አድርጎታል ተብሏል። የጦር መሳሪያዎች ስልጣንን ወደ ሲቪል አስተዳደር ለማሸጋገር በማቀድ ጥቃቱን መፈጸማቸው እየተነገረ ይገኛል። ሆኖም ዓለም አቀፍ ማህበረሰቡና ተቺዎች ጥቃቱን በጽኑ አውግዘውታል። የተፈጸመው ጥቃትም በወታደራዊ ኃይሉ በማይናማር ያለውን ቁጥር ለማጽናት እንጂ ዲሞክራሲ ለማስፈን አይደለም የሚሉ ተቺዎች ተበራክተዋል። አራካን የተሰኘው ጦር እንደ አውሮፓውያን አቆጣጠር በ2021 ወታደራዊ መፈንቅለ መንግስት ስልጣንን ከተቆጣጠረና የእርስ በርስ ጦርነት ካስነሳ በኋላ በሺዎች የሚቆጠሩ ሰዎች ሲሞቱ በሚሊዮኖች የሚቆጠሩት ደግሞ ተፈናቅለዋል። የአውሮፓ ህብረት ለስሪላንካ ለኢንዶኔዥያና ለታይላንድ የጎርፍ አደጋ ምላሽ 2.4 ሚሊዮን ዩሮ ድጋፍ አደረገ። ስሪላንካ ኢንዶኔዥያና ታይላንድን የመታው አውዳሚ ጎርፍን ተከትሎ ነው የአውሮፓ ህብረት በጎርፉ ለተጎዱ አካባቢዎች የሚውል 2.4 ሚሊዮን ዩሮ የአስቸኳይ ጊዜ እርዳታ የሰጠው። ድጋፉም ለችግር ተጋላጭ ለሆኑ ማህበረሰቦች መሰረታዊ እርዳታን ለማቅረብ ይውላል የተባለ ሲሆን እስከ 1.8 ሚሊዮን ዩሮ የሚሆነው በስሪላንካ ለሚደረገው እርዳታ የሚውል መሆኑ ተነግሯል። ከዚህ ውስጥም 500,000 ዩሮ በዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን የአደጋ ምላሽ ፈንድ በኩል የሚተላለፍ ስለመሆኑ ተመላክቷል።
በተጨማሪ ለኢንዶኔዥያ 300,000 ዩሮ እና በተመሳሳይ ለታይላንድ 300,000 ዩሮ ለሰብአዊ እርዳታ እንደሚውል ተገልጿል። በቅርቡ በደቡብ ምስራቅ እስያ የተከሰተው የጎርፍ አደጋ የበርካቶችን ሕይወት የቀጠፈና ማህበረሰቡን ለከባድ ጉዳት የዳረገ መሆኑ ተገልጿል። የአውሮፓ ህብረት በሲቪል ጥቃት መዋቅር በኩል የአይነት እርዳታንም እያቀረበ መሆኑ ተነግሯል። በአጠቃላይ ከ2025 የአውሮፓ ህብረት ለእስያ ፓሲፊክ ቀጠና ያደረገው የሰብአዊ እርዳታ 87 ሚሊዮን ዩሮ መድረሱ ተገልጿል። ኤንቢሲ ማታ ነው በቀጥታ ስርጭት ወደ እናንተ እያደረስን የምንገኘው ተመልካቾች። በዝርዝር ወደምንመለከታቸው የባህር ማዶ ጉዳዮቻችን አለፍን። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትራምፕ የሩሲያና የዩክሬን ጦርነት መንስኤን የተረዱ መሪ ሲሉ አሞግሰዋቸዋል። ላቭሮቭ ትራምፕን ያሞገሷቸው በሩሲያ ፌዴሬሽን የላይኛው ምክር ቤት በነበራቸው ስብሰባ ላይ ነው ተብሏል። በሌላ በኩል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዘለንስኪ ከባድ ውሳኔዎች እንዲወስኑ ገፋፍቷቸዋል የሚል መረጃ ወጥቷል። ዴንማርክ አሜሪካ ትልቅ ስጋት በዓለም ላይ ደቅናለች ስትል ለመጀመሪያ ጊዜ መግለጫ መስጠቷ ውዝግብ አስነስቷል። ቶማይ መኮንን ጉዳዩን በዝርዝር ይነግረናል። Ukrainian President Volodymyr Zelensky is expected to hold urgent talks. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ መሬት ላይ ያለውን እውነታ መረዳት አለባቸው፣ ምርጫ ለማድረግም ማመንታት የለባቸውም ሲሉ ተናገሩ። ዴንማርክ አሜሪካ ትልቅ ስጋት በዓለም ላይ ደቅናለች ስትል ለመጀመሪያ ጊዜ መግለጫ መስጠቷ በኮፐንሃገንና ዋሽንግተን መካከል ውዝግብ ሊያስነሳ ይችላል ሲል የኒውስዊክ ዘገባ አመላከተ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትራምፕ የዩክሬንና ሩሲያ ጦርነትን ምክንያት ስለተረዱ እናመሰግናቸዋለን ማለታቸው ተሰምቷል። President Volodymyr Zelensky says his team is working on a revised peace proposal. በትራምፕና ዘለንስኪ ብሎም በአጋሮቻቸው መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ መጥቷል። ትራምፕ የዘለንስኪ ስልጣን ዕድሜ ባለፈው ግንቦት 2024 ማለፉን ተከትሎ ምርጫ ማድረግ አለባቸው ሲሉ መወትወታቸውን ቀጥለውበታል። ምናልባት ዘለንስኪ ሰሞኑን ምርጫ ልናደርግ እንችላለን ያሉት ከዚህ ከትራምፕ ጫና ለመላቀቅም ይመስላል። ዘለንስኪ ባለፈው ዓመት ምርጫ ለማድረግ አሁናዊ አስቻይ ሁኔታ የለም በሚል አሳሪ ሕግ ማውጣታቸው በትራምፕ አስተዳደር ክፉኛ እየተነቀፉ የሚገኙት የጸጥታ ዋስትናና የጦር መሳሪያ እርዳታም የሚፈልጉት አጋሮቻቸውን ማስቀየም ያልወደዱት በዩክሬን ሕዝብና ፖለቲከኞች ጥያቄ የበዛባቸው በአንድ ወቅት የኮሜዲ ተዋናይ የነበሩት አሁን ላይ ፕሬዝዳንት የሆኑት ከአስፈሪው የሩሲያ ጦር ጋር እየተናነቁ የሚገኙት ዘለንስኪ በቀኝና ግራም የሚጎተጉታቸው በዝቷል። በተለይ ትራምፕ መራሹ ባለ 28 ነጥብ የሰላም እቅድ ከወጣ በኋላ በኪየቭና ዋሽንግተን መካከል የማይገመት ግንኙነት ተፈጥሯል። አሁንም ከዋይት ሃውስ የሚመጣው ጫና በርትቷል። በተለይ በምርጫ ጉዳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዘለንስኪ ህጋዊ መሪ አይደሉም ማለታቸውም የሚዘነጋ አይደለም። ዘለንስኪ ወደ ስልጣን ከመጡ በኋላ ብዙ ውስብስብ ፈተናዎች ተደቅነውባቸዋል የሚሉ በርካቶች ቢሆኑም አሁን ላይ ከትራምፕ የተቃጣው ግዛትን አሳልፎ መስጠት አለባቸው የሚለው ግን ከሉዓላዊነት ባሻገር ታሪክን የሚፈታተን ብሔራዊ ክብርን የሚቀናቀን መሆኑ ሁኔታውን አክብዶባቸዋል። ፑቲን ዘለንስኪ ህጋዊ መሪ አለመሆናቸው የሰላም ስምምነቱን እንዳደናቀፈው መናገራቸው ደግሞ ነገሩን ይበልጥ አወሳስቦታል። ከዚህ ባሻገር የፈቃደኞች ጥምረት ከዩክሬን ጎን በመሆን ጦርነቱን እንዳይበርድ አድርገውታል፣ እንዲራዘምም ይፈልጋሉ ስትል ሞስኮ በተደጋጋሚ ትከሳለች። ትራምፕ ከሰሞኑ ከነዚህ ፈቃደኞች ጥምረት አባል ሀገራት ጋር ከሆኑት ዩኬ፣ ፈረንሳይና ጀርመን ጋር በስልክ በዩክሬን ጉዳይ ማውራታቸውንም ተናግረዋል። በስልክ ቆይታቸው በጥሩ ቃላት መልካም ውይይት አድርገናል፣ ምን እንደሚሆን እናያለን፣ መልስም እየጠበቅን ነው ብለዋል ዶናልድ ጄ ትራምፕ። ትራምፕ አክለውም የዘለንስኪ ምርጫ አለማድረግ ብዙ ዩክሬናውያን ህይወታቸው እንዲያልፍ አድርጓል፣ ዲሞክራሲ በዩክሬን እየከሰመ ነው፣ 82 በመቶ የሚሆኑት ዩክሬናውያን ምርጫ እንዲደረግ ይፈልጋሉ ሲሉ ቢናገሩም ከዩክሬን የምርጫ ኮሚሽን ግን የተሰጠ መረጃ የለም። ትራምፕ በተደጋጋሚ ጦርነቱ በቅርቡ ይቆማል፣ ጊዜ ማጥፋት የለብንም ቢሉም እስካሁን ግን ጦርነቱ አልቆመም። ሌላው አክሲዮስና አርቢሲ ዩክሬን እንዳስነበቡት ኪየቭ አዲስ የሰላም አማራጭ ለአሜሪካ ማስገባቷን ነው። ባለፉት ቀናት ዘለንስኪ ሀገራቸው አዲስ የሰላም አማራጭ እቅድ እንደምታቀርብ አስታውቀው ነበር። ምርጫም አላደርግም ሲሉ የቆዩት ዘለንስኪ አሁን ላይ የአሜሪካና የአውሮፓን ድጋፍ ካገኙ ወደ ምርጫ እንደሚገቡ መናገራቸው ምናልባት ስልጣን ለማስረከብ ፈልገዋል፣ አሊያም የትራምፕ ጫና ከብዷቸው ወደ ምርጫ በመግባት የትራምፕን እርዳታ ለመቀበል አስበዋል ይላሉ ተንታኞች። ዘለንስኪም አሁን ላይ በዩክሬን ሕዝብ ያላቸው ተቀባይነት 20 በመቶ መሆኑን መረጃዎች ያሳያሉ። በተለይ ከሙስና ጋር ተያይዞ ከዩክሬን ሕዝብ ልብ ውስጥ እንደተንሸራተቱ ብዙዎች ይመሰክሩባቸዋል። ባለፈው ዓመት ከትራምፕ ጋር በኦቫል ኦፊስ በነበራቸው
ስትዘግብ በዩክሬን ህዝብ 50 በመቶ ድጋፍ ነበራቸው። አሁን ግን ከውስጥና ከውጭ የሚመጣው ጫና የዘለንስኪን መንግስት እየፈተነው ይገኛል። በቅርቡ ታማኝ አጋራቸው ከስራ መሰናበታቸውም ሌላው የመንግስታቸው ፍጻሜ እየተቃረበ እንደሆነ አመላካች ነው የሚሉም አልታጡም። የሩሲያና ዩክሬን ጦርነት ከሞስኮና ኪየቭ ባሻገር ሌሎች ሀገራትን በጉዳዩ እጃቸውን ማስገባታቸው የሚታወስ ሲሆን ከዚህ ውስጥ አሜሪካ ግንባር ቀደም ናት። አሜሪካ መራሹ ኔቶን ጨምሮ ሌሎች ኃይሎች ለውጥረቱ መካረርም እንደ ምክንያት ናቸው። ኒውስ ዊክ ይዞት የወጣው መረጃ እንደሚጠቁመው በኮፐንሃገንና ዋሽንግተን መካከል የመቃቀር አዝማሚያ መታየቱን ነው። ከዴንማርክ መከላከያ ደህንነት አገልግሎት የወጣ መረጃ እንደሚጠቁመው አሜሪካ የኢኮኖሚና ቴክኖሎጂ ጉልበቷን በመጠቀም የኃይል የበላይነቷን ለማሳየት ጫና እየፈጠረች ነው ብሏል። ዋሽንግተን በኔቶ አባል ሀገራትና በዩክሬን አጋሮች ላይ እጇን በክፉ አንስታለች። ሩሲያ ሁሉን አቀፍ ጥቃት በአባል ሀገራቱ ላይ ስትፈጽም ዝምታን መምረጧ ሩሲያን የመደገፍ አዝማሚያ በማሳየት ላይ ነች ስትል ወቅሳለች። ኮፐንሃገን በተደጋጋሚ ሩሲያ ትንኮሳ እየፈጸመችብኝ ነው ስትል ባለፈው ወር ክስ ማቅረቧም የሚዘነጋ አይደለም። ዴንማርክና አሜሪካ በግሪንላንድ ዙሪያ ከዚህ ቀደም ፍጥጫ ውስጥ መግባታቸው የሚታወስ ነው። በሌላ መረጃ ደግሞ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትራምፕ በሩሲያና ዩክሬን መካከል ያለውን የግጭት መንስኤ ማወቃቸው የሚያስመሰግናቸው ነው ማለታቸውን አርቲ ይዞት በወጣው ዘገባ አመላክተዋል። ላቭሮቭ ፕሬዚዳንት ትራምፕ ከምዕራባውያን መሪዎች ውስጥም የዩክሬን ጦርነትን መንስኤ የተረዱ ሲሉ ማሞካሸታቸው አንዳች ሚስጥር እንዳለም ያሳያል። አንድም የትራምፕ እቅድ በአብዛኛው ወደ ሩሲያ ያጋደለ መሆኑን ያመላክታል። አንድም የዋሽንግተንና ሞስኮ ግንኙነት እያደገ መሆኑን ይጠቁማል። አንድም የኔቶ አባል ሀገራትና የዩክሬን ሸሪኮች ለጦርነቱ መራዘም ምክንያት ናቸው በሚል አሜሪካና ሩሲያ መክሰሳቸው ይህም ለመቀራረባቸው ምክንያት ሊሆን ይችላል። አንድም ከሩሲያ የሚገኘው ፖለቲካና ስትራቴጂካዊ ጥቅም ከዩክሬን አንጻር ሲታይ ለዋሽንግተን ትልቅ መሆኑ፣ አንድም በዩክሬን አስተዳደር ለውጥ በሚመጣበት ሁኔታም የጋራ መግባባት ላይ ደርሰው ሊሆን ይችላል። ላቭሮቭ ትራምፕ ከምዕራባውያን የተሻሉ መሪ ናቸው ብለው እንዲናገሩ ያስገደዳቸው ይላሉ ፖለቲከኞች። ትራምፕ የምዕራባውያን መሪዎች ከወሬ የዘለለ ተግባር የለሽ ናቸው፣ ስልጣኔያቸውም ወደ መበስበስ ደረጃ ተቀርቧል ማለታቸውም የሚዘነጋ አይደለም። ላቭሮቭ የትራምፕን መልካምነት ያወጁት በሩሲያ ፌዴሬሽን የላይኛው ምክር ቤት ከፍተኛ ባለስልጣናት ጋር በነበራቸው ቆይታ ነው። ምንም እንኳን የአሜሪካ ተደራዳሪዎች ትዕግስት አልባ ቢሆኑም ትራምፕ ግን የሄዱበት ርቀት ይበል የሚያሳይ ነው ሲሉም ገልጸዋል። በዚህ ደረጃም የአሜሪካን ፕሬዝዳንት በሞስኮ አዳራሽ ማመስገን መቻሉ እንግዳ ቢመስልም ከኋላ ግን ትልቅ መልእክት እንዳለ ያሳያል። ያም ክሬምሊን የማሸነፍ ጎዳናውን እየጠረገ እንደሆነም ያመላክታል። ላቭሮቭ የምዕራባውያን መሪዎች ጦርነቱን ማስቀጠል አመል አድርገውታል ሲሉ መግለጻቸውና ትራምፕ የአውሮፓ መሪዎች የፖለቲካ ትምህርት የጎደላቸው ብሎ መናገራቸው ሞስኮና ዋሽንግተን አንድ የቤት ስራ ሰርተው መጨረሳቸውን ያሳብቅባቸዋል። ይህም ሩሲያም የዩክሬን ግዛቶችን መውሰድና ዘለንስኪን በሌላ መተካት ሊሆን እንደሚችል ፖለቲከኞች ግምታቸውን ያስቀምጣሉ። አሁን ላይ ኢንዲፔንደንት ይዞት በወጣው ዘገባ የትራምፕን ግፊት ተከትሎ ዘለንስኪ ከ30 ሀገራት ጋር በሰላም ስምምነቱ ዙሪያ ሊመክሩ እንደሆነ አመልክቷል። ከ30 ሀገራቱ ውስጥ የዩክሬን ቀኝ እጅ እንደሆኑ የሚነገርላቸው ሶስቱ ለንደን፣ በርሊንና ፓሪስ ቀዳሚዎቹም ሆነዋል። በሌላ በኩል ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ቆይታም የነበራቸው ዘለንስኪ አስደንጋጭ መርዶ ከሜሎኒ ሰምተዋል። ያም በትራምፕ እቅድ ላይ ሳያወላውሉ እንዲስማሙ ፈልጋለሁ፣ ማስተዋል ያለበት አንዳንድ አስቸጋሪ ውሳኔዎች ህመም የሚፈጥሩ ቢሆንም እንኳ መስማማት ይኖርበታል ሲሉ መናገራቸው ለዘለንስኪ ከባድ ራስ ምታት ሆኗል። ዘለንስኪ እሽም እምቢም ሳይሉ አዝነው ተመልሰዋል። ከዚህ በኋላ ከያቅጣጫው ጫና የበዛባቸው ዘለንስኪ መንታ መንገድ ላይ ቆመው የትኛውን እንደሚመርጡ ጭንቀት ላይ ወድቀዋል። መንግስታቸውም ከፊት ለፊቱ ስጋት አንዣቦበታል ሲሉ ፖለቲከኞች ይናገራሉ። አሜሪካ የነዳጅ መርከብን በቬንዙዌላ የባህር ዳርቻ መያዟን አስታወቀች። ቬንዙዌላ የአሜሪካን ድርጊት ዓለም አቀፍ የባህር ላይ ውንብድና ነው ስትል ነቅፈዋለች። የተያዘችው መርከብ ለዓመታት የተከለከለ ነዳጅን በማጓጓዝ አሸባሪ ቡድኖችን በመደገፍ ማዕቀብ የተጣለባት መሆኑ ተጠቁሟል። አብርሃም በለጠ። አሜሪካ የነዳጅ መርከብን በቬንዙዌላ የባህር ዳርቻ አቅራቢያ መያዟን ገልጻለች። ፕሬዚዳንት ዶናልድ ትራምፕ የነዳጅ መርከብን ጦራቸው ስለመያዙ መግለጻቸውን ተከትሎ ቬንዙዌላ ድርጊቱን የባህር ላይ ውንብድና ስትል ነቅፈዋለች። የትራምፕ አስተዳደር የአሜሪካ ጦር በትላንትናው ዕለት ባካሄደው ተልዕኮ የነዳጅ መርከቡን መያዙን አስታውቋል። ስለ ሁኔታው ዝርዝር ሁኔታ ግን ጥቂት ነገር ብቻ ነው የተገለጸው። ትራምፕ በነጩ ቤተ መንግስት ባደረጉት ንግግር በቬንዙዌላ ዳርቻ እጅግ በጣም ግዙፍ መርከብን
ይዘናል ባሉበት ሌሎች ነገሮችም ሆነዋል። ይህንን ግን ኋላ ታዩታላችሁ ማለትን መርጠዋል። ትራምፕ ስለ ጉዳዩ ለቀረቡላቸው ጥያቄዎች መርከቧን ተከተሉ፣ ተጨማሪ ምላሽን ታገኛላችሁ በማለት የነዳጅ መርከቧ መያዝ ሌላ የጀርባ ጉዳይ እንዳለው ጠቁመዋል። ፕሬዚዳንቱ የመርከቧ ባለቤትን ከመግለጽም ተቆጥበዋል። የቬንዙዌላ መንግስት በበኩሉ የመርከቧን መያዝ ተከትሎ ግልጽ ዝርፊያ ብሎ ድርጊቱን በመግለጽ ዓለም አቀፍ የባህር ላይ ውንብድና ነው ብሎታል። የሀገሪቱ የውጭ ጉዳይ ሚኒስቴር በመግለጫው ቬንዙዌላ ሉዓላዊነቷን፣ የተፈጥሮ ሀብቷንና ብሔራዊ ክብሯን በፍጹም ቁርጠኝነት ትጠብቃለችም ብሏል። አሜሪካን በዓለም አቀፍ ተቋማት ፊት ትከሳለችም ሲል አረጋግጧል። የአሜሪካ ጠቅላይ አቃቤ ሕግ ፖል ቦንዲ በማህበራዊ ገጻቸው ላይ ባጋሩት መልእክት መርከቧ በማዕቀብ የተከለከለ ነዳጅን ከቬንዙዌላና ኢራን ስታጓጉዝ የተገኘች ናት ብለዋል። የተከለከለ ነዳጅን በማጓጓዝ ህገወጥ የውጭ አሸባሪ ቡድኖችን ለመደገፍም ትውላለች ነው ያሉት። የአሜሪካ ጦር በቬንዙዌላ ዳርቻ የነዳጅ መርከብን መያዙ በቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ላይ የትራምፕ አስተዳደር የሚያደርገው ጫና የመጨረሻ ደረጃ ላይ የመድረሱ ማሳያ ተደርጓል። ቬንዙዌላ የአሜሪካን ድርጊት የባህር ላይ ውንብድና ስትል ስትገልጸው ቀደም ብሎም ፕሬዚዳንት ማዱሮ የነዳጅ ቅኝ ግዛትን አንታገስም ማለታቸው ይታወሳል። ቬንዙዌላ የተረጋገጠ ግዙፍ የነዳጅ ክምችት እንዳላት ሲገለጽ አሜሪካ በምዕራባዊ ንፍቀ ክበብ ያላትን የነዳጅ የበላይነት ለማስጠበቅ በቬንዙዌላ ላይ ጫና ለማሳደር እየሞከረች ነው የሚሉ አታዮችም አሉ። የማዱሮ አስተዳደር ለአሜሪካ አጋር ከመሆን ይልቅ ወደ ሩሲያ፣ ቻይናና ኢራን ያደላ መሆኑ ደግሞ ለአሜሪካ የሚያስደስት ጉዳይ አልሆነም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ፕሬዚዳንትነት መንበሩ ከመጡ ወዲህ በቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ላይ ያላቸው አቋም ጠንከር ያለ መሆኑ ታይቷል። አስተዳደራቸው ማዱሮን ባደንዛዥ ዝውውር መሪ በሽብርተኝነት የፈረጃቸው ሲሆን እንዲያዙ ላገዘ $50 ሚሊዮን እሰጣለሁ ብሎ እንደነበር ይታወሳል። ቬንዙዌላ ምንም እንኳን ያደንዛዥ እጽ ወደ አሜሪካ በማቅረብ ከቀዳሚዎቹ ሀገራት መካከል የምትሰለፍ ባይሆንም አሜሪካ በካሪቢያን ለወራት በጀመረችው የጦሯን ቁመና ማጠናከርና ያደንዛዥ እጽ ያዘዋውራሉ በማለት ጀልባዎች ላይ ጥቃቶችን መሰንዘሯን ስትቀጥል ቬንዙዌላ ዋነኛ ኢላማዋ ሆናለች። ማዱሮ ከስልጣን ለቀው ወደ ሌላ ሀገር እንዲኮበልሉ እስከ መጠየቅ ጭምር መድረሷም ታይቷል። አሜሪካ የነዳጅ መርከብን በቬንዙዌላ ዳርቻ መያዟን መግለጿን ተከትሎ የድፍድፍ ነዳጅ ዋጋ መጨመሩም ተመላክቷል። ይህም የአሜሪካ ድርጊት የቬንዙዌላን የነዳጅ ወጪ ንግድ ሊያስተጓጉል እንደሚችል አመላካች ሆኗል። የአሜሪካ ጠቅላይ አቃቤ ሕግ ስለ ነዳጅ መርከቧ መያዝ በኤክስ ገጻቸው እንደጻፉት መርከቧ ለዓመታት በማዕቀብ የተከለከለ ነዳጅን በማጓጓዝ በአሜሪካ ማዕቀብ የተጣለባት እንደነበር አስታውሰዋል። የዋሽንግተን የመከላከያ ሚኒስትር ፔት ሄግ በበኩላቸው ተጨማሪ መሰል ተልእኮችን የአሜሪካ መንግስት ሊፈጽም እንደሚችል መጠቆማቸውም ተገልጿል። የባህር ላይ ጉዞ ተቆጣጣሪ ቬንጋርድ ቴክ የተያዘችው መርከብ ለዓመታት የተሳሳተ መዳረሻና የጉዞ አቅጣጫ በመስጠት የምትሸውድ እንደነበርም ጠቁሟል። ስኪፐር የተሰኘችው መርከቧ የተከለከለ ነዳጅን በማጓጓዝ ለኢራን ጦር ኩድስ ፎርስና ሄዝቦላ የገቢ ምንጭ በማምጣት በአሜሪካ በጎርጎሮሳውያኑ 2022 ማዕቀብ እንደተጣለባትም ተዘግቧል። መርከቧ የጓና ሰንደቅን ይዛ በመጓዝ ላይ እንደነበር ሲገለጽ ጓና ለማሳሳት የተጠቀመችው እንጂ በሀገሪቱ የተመዘገበች አለመሆኗን አስታውቃለች። እንደ ማሪን ትራፊክ መረጃ ከሆነ የመርከቧ የስልክ መደዋወሎች ወደ ኢራን፣ ኢራቅና የተባበሩት አረብ ኤሚሬቶች ጭምር የተደረጉ መሆናቸው ታይቷል። የመጨረሻ የወደብ መዳረሻዋም በኢራን የሶሮሽ ወደብ ስለመሆኑ ተጠቁሟል። ማሪን ትራፊክ መርከቧ የናይጄሪያ መሰረት ያለው የቶማሮስ ግሎባል ቬንቸርስ ንብረት መሆኗን ሲገልጽ የተመዘገበችው ግን የማርሻል ደሴቶች መሰረት ባለው የትሪቶን ናቪጌሽን ኮርፕ ስር መሆኑን አመላክቷል። አሜሪካ የአደንዛዥ ዝውውርን ለመግታት በሚል በካሪቢያንና ፓሲፊክ ውቅያኖስ ጀልባዎች ላይ በትንሹ 22 ጥቃቶችን ፈጽማለች። በዚህ ጥቃት በትንሹ 80 ሰዎች መገደላቸውም ተጠቁሟል። የአሜሪካ ጦር ያለውን ቁመና አጠናክሮ በቀጠናው ተገኝቷል። የነዳጅ ወጪ ንግድ ለደቡብ አሜሪካ ሀገሯ ቬንዙዌላ ዋነኛ የገቢ ምንጯ ሲሆን ባለፈው አንድ ወር ብቻ በቀን ከ900 ሺህ በርሜል በላይ ነዳጅን ወጪ ስታደርግ እንደነበር ተጠቅሷል። የነዳጅ መርከቧ በዳርቻዋ መያዟ ግን የነዳጅ ወጪ ንግዷን አጣብቂኝ ውስጥ ከቶታል። የትራምፕ አስተዳደርም ከማዱሮ አስተዳደር ላይ የሚያደርገው ጫና የመጨረሻው ደረጃ ላይ የመድረሱ ማሳያ ተደርጎ ተወስዷል። በቀጠናው ያለውን ውጥረት ይበልጥ ያባብሰዋል በሚልም ተሰግቷል። ቬንዙዌላ አሜሪካን የመንግስት ግልበጣ ለማድረግ በመንቀሳቀስና የነዳጅ ሀብቷን ለመያዝ በሚል እየከሰሰቻት መሆኗ ሲታወቅ የማዱሮ መንግስት የአሜሪካን ጥቃት ለመከላከል ዝግጁ ነኝ ባይ ነው። በካሪቢያን ቀጠና ያሉ ሀገራት የአሜሪካን በባህሩ ላይ ያላትን የቅርብ ጊዜ እንቅስቃሴ መቃወማቸው ሲታወቅ የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ የአሜሪካው ፕሬዚዳንት ትራምፕን የተሳሳተ መረጃን በመስጠት ከሰዋቸዋል። ፕሬዚዳንቱ ይህንን ያሉት ትራምፕ ከማዱሮ ጋር የገቡት ፍጥጫ በተባባሰበት የኮሎምቢያው ፕሬዚዳንት ቀጣዩ ናቸው ማለታቸውን ተከትሎ ነው። የትራምፕ አስተዳደር እንደ ማዱሮ ፔትሮን በሽብርተኝነት የፈረጃቸው ባይሆንም ትራምፕ ህገወጥ አደንዛዥ እጽ አዘዋዋሪ እንዳሏቸው ይታወቃል። ትራምፕ ሌላኛዋን የደቡብ አሜሪካ ሀገር ኮሎምቢያን ያደንዛዥ እጽን አምርቶ ወደ አሜሪካ
በመላክ ይወቅሰዋል። ፔትሮ በበኩላቸው በኤክስ ገጻቸው ባስተላለፉት ረዘም ባለ ጽሁፍ ስለ ኮሎምቢያ የተሳሳተ መረጃ ያላቸውና በዲሞክራሲያዊ መንገድ ለተመረጠ ፕሬዝዳንት ክብር የሌላቸው ሲሉ ትራምፕን ነቅፈዋቸዋል። ፔትሮ በቬንዙዌላ ጉዳይ ከትራምፕ የተለየ አቋምም አንጸባርቀዋል። የቬንዙዌላ ችግር አደንዛዥ እጽ ሳይሆን የዲሞክራሲ ጦት ነው ሲሉ ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ጋር በቬንዙዌላ የሽግግር መንግስትና ነጻ ምርጫ እንዲኖር ሰርተው እንደነበር አስታውቀዋል። ፔትሮ ትናንሽ ጀልባዎችን ማጥቃት የአደንዛዥ ዝውውርን ይገታል ብለው ትራምፕ ማሰባቸውንም ነቅፈዋል። የጀልባዎቹ ባለቤቶች ድሆች ናቸው በማለት ዋነኞቹ የአደንዛዥ እጽ አዘዋዋሪዎች በቅንጦት በከተሞች የሚኖሩ ናቸው ብለዋል። ፕሬዝዳንት ትራምፕ በቬንዙዌላ ፕሬዝዳንት ማዱሮ ላይ የሚያደርጉት ጫና ከፍተኛው ደረጃ ላይ በደረሰበት የማዱሮ ቀናት የተቆጠሩ ናቸው ማለታቸውም ይታወሳል። ምንም እንኳን የአሜሪካ ባህር ኃይል ቁመና በቀጠናው